ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም እግዚአብሔር በያላችሁበት ብዝት ይበልልኝ። እኔ ሰላም ነኝ። ሰላም ናችሁ? እግዚአብሔር የተመሰገነ ይሁን። ሰላም እግዚአብሔር በያላችሁበት ብዝት ይበልልኝ እያልኩኝ የእውነቴን ነው የምላችሁ። የጽጌረዳ ድራማ በጣም ያሳዝናል። አሁንም ደግሞ እቺ ደግሞ ሰራተኛ ሁና ገብታ እቺ መኮንን ያመጣት ሰራተኛ ናት ለነብዩ ቤት ማለት ነው። እንግዲህ እኔ ሲመስለኝ ነብዩንና ጽጌረዳን ብቻ ታርጌቱ ነብዩ ላይ ብቻ አይመስለኝም። ለምንድን ነው ጽጌረዳ ወጥመድ ውስጥ የገባችው? ነብዩ ለምንድን ነው ወጥመድ ውስጥ የገባው? ማንጋ ነው ችግሩ ያለው? እኔ ሊገባኝ ያልቻለው ነገር ማንጋ ነው? ማን ነው ተፈላጊው? በእርግጥ ነብዩና የነብዩ አባት እንዲሞቱ ነው እየተፈለገ ያለው። ማለት ያው ተመርዘዋል። ነብዩም ታሟል፣ አባትየውም ታሟል። ነብዩና ጽጌረዳ በጣም እንደሚዋደዱ አባትየው እንኳን ያውቃል። ነብዩና ጽጌረዳን አለያይተዋቸዋል። እዚህ ጋር ደግሞ ዮኒ ደግሞ ለምንድን ነው ጽጌረዳን ማግባት የፈለገው? ዮኒ ነው በቀለኛው? መኮንን ነው በቀለኛው? ማንኛው እንደሆነ አልገባኝም። መኮንን ባለፈው ሲያወራ የነበረው እነዚህን ቤት ቀስ በቀስ እያልኩኝ አንድ ባንዳቸው ነው ከስራቸው ነቅዬ የሚጨርሰው እያለ ነው። እና ማን ነው በቀለኛው? ማን ነው? ዮኒ ነው እየተበቀላቸው ያለው? መኮንን ነው እየተበቀላቸው ያለው? እኔ በጣም ግራ ገብቶኛል። እና ዮኒ መኮንንን ያዘዋል። መኮንን እኮ የዮኒ ሰራተኛ ተቀጣሪ ከዮኒ ስር። መኮንን ባለፈው ዮኒንም ሊገድለው ፈልጎ ነበረ። እዚህ ጋር ላይ ደግሞ ጽጌረዳን በጎን በኩል ሊያዝንላታል መኮንን። እኔ ማንኛው እንደሆነ ትክክለኛው ሊገባልኝ አልቻለም። እንግዲህ ድራማውን እያየነው ነው። ይቺ በጣም የምትገርም ነው። ሰው ምን ያህል ክፋት፣ እግዚአብሔርን ነው የምላችሁ፣ ምን ያህል ክፉ ሰው በቃ የክፋት ጥግ ማለት ያስብላል ማለት ይቻላል። ለምን ይቺ አሁን አባትና ልጅን እየመረዘቻቸው ነው። መኮንንም ታሟል፣ ሰውየውም ታሟል። ለምን ደግሞ የሚያስጠላው ነገር ሁለቱ አባትና ልጅ አይነጋገሩም። አባትና ልጅ እኮ ቢነጋገሩ መፍትሄው ከምንድን ነው ብሎ የተመረዙበትን ነገር ያውቃሉ። እና አባትየውም ለልጁ አልነግረውም፣ ልጁም ለአባትየው አይነግረውም ማለት ነው። የሚገርመው በቃ ጫቷን እየጎሰረች ቡናዋን እንትን እያለች መኮንን ያመጣት ያው ለበቀል ነው የመጣችው። በእርግጥ ግን ሰውየውም ልጁም ያሳዝናሉ። እኔ በጣም ያሳዝነኝ ነገር ነብዩ ምንም በማያውቅበት እንትን እያለ ነው። ተስተካከልኩኝ፣ ተገራውኝ፣ አሁን ልብ ገዛውኝ በሚልበት ሰዓት በዚህ በኩል ይቺ ደግሞ መጣ ጽጌረዳም ባፈቀረ ሰዓት ይቺ ማናት መሀል ላይ ገብታ እኔ ወደድኩ ብላለች። በዚህ ላይ ደግሞ አሁን ነብዩ መስመር በሚይዝበት ሰዓት ላይ ደግሞ መኮንን ደግሞ ሌላ በቀል ጀምሯል። በቃ ውስብስብ ያለ ነገር ነው። እና እኔ በጣም ያሳዘነኝ ነገር ነብዩ ነው። ነብዩ በመሀል ቤት ምንም ሳያውቅ በቀል እየደረሰው ነው። ጽጌረዳ ደግሞ ዋጋ እየከፈለች ነው። በዚህ በኩል እናትየዋ ዋጋ እየከፈለች ነው። በዚህ በኩል ደግሞ ጽጌረዳውን ምንም በማታውቀው ነገር ነብዩን ስለወደደችው ብቻ እኔ ይመስለኛል ጽጌረዳን ከነብዩ ለመለየት ነው ይሄ ሁሉ ርቀት እየተካሄደ ያለው ማለት ነው። ጽጌረዳን እኮ በቀላሉ መለየት ይቻላል። ግን ይሄን ያህል ክፋት መርዝ መመረዝ እንግዲህ አስቡት። ጓደኛ ነው የሩቁን ይጠብቀዋለሁ የአጠገቤ ማን ይጠብቅልኛል የሚባለው ተረት የሚገርም ነው። እና አሁን መኮንን አብረዋቸው እየበላ ቤተኛ ሆኖ አብሮ እየኖረ እዚህ ጋር ላይ ደግሞ የሚሰራው ስራ ሴራው በጣም ነው የሚያሳዝነው። እግዚአብሔርን ነው የምላችሁ፣ እግዚአብሔር ልብ ይስጠው። ለማንኛውም እኔ እቺኛ ነገሯ ያናድደኛል። ሰውየው ያው ሰው ነው፣ ድክመት አለበት። በሰውነቷ እያማለለችው ሰውየውን እየጣለችው ነው ያለው። ሰውየውም አልነቃም፣ ነብዩም አልነቃም። በመሀል ቤት ሁለቱ እየተጎዱ ነው። ስራዋ በጣም የሚያስከፋ ነገር ነው። በዚህ ላይ ጫት እየቃመች እንዴት ሰው ቤታችን ውስጥ ሰራተኛ ስንቀጥር ሰዎች በቁራኛ መከታተል እንዳለብኝ ነው እኔ የተረዳሁት። ለምን እቺ አሁን ሲወጡ ደህና ናት፣ ሲገቡ ግን ቤት ውስጥ ምን እንደምትሰራ ምን እያደረገች እንደሆነ ሰውየውን አሁን በገላዋ እያማለለችው ሰውየውን ወደ ሌላ ነገር ከተዋለች። ሰውየው ምንም አልነቃባትም። ሰውየው ደግሞ አሁን እኔ ያው ወንድ ልጅ ሲባል ያው ሴት ልጅ ሳይ ያለው አመለካከት ትልቅም ቢሆን መጥፎ ነው። ዝሙት መጥፎ ነገር ነው። ወደ ዝሙት ነገር ገፋፍተው ሰውየውን ወደ ምን እየከተተችው እንደሆነ አላውቅም። ለማንኛውም አባትና ልጅ ልታጠጋቸው የገባችው ሰራተኛ ስራዋ ምን ያህል ክፉ ነው የሚለውን ትንሽ የድራማ ልጋብዛችሁና ከዛ እንወያይበታለን። ድራማውን ከወደዳችሁት ላይክ፣ ሼር እያደረጋችሁ እንበረታታ። ማለት ያው ለሞራል ያህል ለመተጋገዝ ያህል ነው እንጂ ያው እኛ ድራማውን ሰርተነው አይደለም። ለማንኛውም ድራማውን ይዩትና ከዛ በኋላ ተመልሰን ባለው ነገር ላይ እንወያያለን።
ሀዬ ሌላ ይህን ሰውዬ እኮ በቃ በዚህ ውበትሽ ሰተት አድርገሽ ወጥመድሽ ውስጥ አስገባሽው እኮ። ሀዬ ሌላ ይመችሽ አቦ። ይማ በዚህ ውበቴ ተጠቅሜ ገና ታሪክ እሰራለሁ። አቦ ደግሞ ይሄ እንደው የቅጠል ሙዴ እንደሚሻለኝ እኔ አላውቅም። እስኪ ስለ ራስሽ አንዳንድ ነገሮች ንገሪኝ። ስለ እኔ ምን ልንገሩት ጋሽ? ከዚህ በፊት ዘመዶቼ ሊድሩኝ አስበው ትምህርቴን አቋርጬ የመጣው የሚል ነገር ነግረሽኝ ነበር ልበል? አዎ ልክ ነው ጋሽ፣ አልተሳሳቱም። እስኪ ምን ሆነሽ ነው ታዲያ ትምህርትሽን ያቋረጥሽው? ያው ጋሽ ድሮ ሀገር ቤት እያለሁ ከመኮንን ጋር የተማርንበት ትምህርት ቤት በጣም ጎበዝ ነበርኩኝ። እንዳሁኑ ኑሮ ሳይጨልምብኝ ጋሽ በጣም ቆንጆ ኮረዳ ነበርኩ። ደግሞ በዛ ላይ ለቁንጅናውስ አሁንም ቆንጆ ነሽ። የአሁኑም መልኬንማ ይተውት ጋሽ። ከሀገር ሀገር እየዞርኩኝ በዛ ላይ ከሰው ቤት ወደ ሰው ቤት እየዘለልኩ የሰው ፊት በዛ ላይ የሰው ቤት ግልምጫ በዜን ሁሉ መጠጠው ጋሽ። አንቺ ቆይ ለምንድን ነው ጋብቻውን አልፈልግም ያልሽው? ልጁን አልወደድሽውም ወይስ ሌላ ምክንያት ነበረሽ? እንዴ የማላውቀው ሰው እኮ ነው ጋሽ። በዛ ላይ ደግሞ እኔ በትምህርቴ በጣም ጎበዝ ተማሪ ነበርኩ። በትምህርቴ ደግሞ የተሻለ ደረጃ ነበር መድረስ የምፈልገው ጋሽ። እና ጋብቻውን አልፈልግም ብለሽ ስትይ ቤተሰቦችሽ ምን አሉሽ? ቤተሰቦቼማ አልፈለጉም ጋሽ። ያው እኔ ደግሞ ጠፍቼ ወጣዋ። በቃ እንግዲህ ከዚህ በኋላ ትምህርቴን ጨርስና በዛ ላይ ደግሞ ትዳር ይዝና ሄጄ ይቅርታ ጠይቃቸዋለሁ። እሱን እንግዲህ ፈጣሪ ነው የሚያውቀው። እንግዲህ ፈጣሪ ያውቃል። ከፈጣሪ በላይ ማን ሁሉን ያውቃል ጋሽ። እሱስ ልክ ብለሻል። ደግሞ እንዳንቺ አይነት ክብሯን የጠበቀች የገጠር ልጅ ስትገኝ ማን አይኑን ያሻል ብለሽ? እሱስ ይሁን ጋሽ። እኛም እኮ ክብሯን የጠበቀች ሴት ወንድ ይወዳል ብለን እኮ ነው ከሀገር ሀገር የተሰደድነው። እና ደህና ወንድ ማለት ምን አይነት ወንድ ነው ጋሽ? ያው እንግዲህ ደህና ወንድ ማለት እኔ በአእምሮዬ ሳሰላስለው እኛ ሀገርም እንደሚባለው የሆነ ክብር ያለው በዛ ላይ ደግሞ ፈራ እግዚአብሔር አለው ከእጁም ረጠብ ያለ እና ደግሞ ልክ እንደርሶ ግርማ ሞገስ ያለው ወንድ እሱን ተጠጋሽ ማለት ደግሞ ዘሯ ጥሩ ሆነ ማለት አይደል ጋሽ? እንደዛ ነው። አይ መልካም እንደሱ እስከሆነ ጋሽ ሁለተኛ ደርሷል። በቃ ልቅዳለሁት። በቃ ሁለተኛ ፈልቷል። ልቅዳለሁት። እሺ እንዴት ነው? ተመልሰን መተናል። አያችሁት አይደለ? ድራማውን ያው ወንድ ልጅ ሲባል አማለለችው፣ ሰውየውን በአፍ ሸወደችው፣ ሰውየው በንግግሯ ተታለሉ። ያው እንግዲህ ከዚህ በኋላ ያለው በዝሙት መውደቅ ነው። ለዚህ ያው አታለለችው፣ ሰውየውን አጃጅላ ያው የሚፈለገው ንብረቱን መውረስ እሱም ከጎዳና ማስወጣት ነው። እና ያው የምትሰራው ስራ ተልኳን ነው እየፈጸመች ያለችው። እና ይሄን ያህል ክፋት ለሰው ልጅ ለምን እንደሆነ ባይገባኝም የእውነቴን ነው የምለው በጣም ነው የሚያናድደው። በጣም በቃ ሴቶች ስንባል አንዳንዴ ሴጣኖች ነን፣ እግዚአብሔርን ነው የምላችሁ። እና ይሄ ሰውዬ አሁን እንግዲህ በቃ ምናልባት ሚስቱ ከሞተችበት ብዙ ጊዜ ልጁን ለማሳደግ ብቻውን ኑሮ ደፋ ቀና እያለ ብዙ ላይፉን ኑሮውን ለልጁ ዋጋ ሰጥቶ ልጁን ለማሳደግ እዚህ ለማድረስ ዋጋ ሰጥቶ አርፎ ተቀምጦ የነበረ ሰው ያው በጽጌሬዳ በእንክብካቤዋ በምኗ ተለከፈ። እሷም አልሆነችውም። ግን ደግሞ በጽጌሬዳ ንዴት ባለው ነገር ደግሞ በሚያየው ደግሞ በደካሙ ጎኑ ያ መኮንን ገባበት ማለት ነው። እና ይቺ ልጅ እውነቴ ነው የምላችሁ ሴጣን ሁና ነው መታውን ሰውየውን እያሳሳተች ያለችው። አሁን ቡና ፈላችለት፣ አወራችለት፣ ያልሆነ የሌላትን ከጀርባ የሌለ እሷ እኮ ጫጥቃሚ ልም ያለ ሲጋራ ጭስ ቡና አንቃራሪ ናት። ግን ያው የራሷን ታሪክ አድርጋ ገልብጣ ነግራ ሰውየውን ናላውን አዞረችው። ወንድ ልጅ ያው ሴት ልጅ በገሏ ታታልለዋለች። እና ይህንን አሁን አማለለችው። የእውነት በጣም ያሳዝናል። እኚህ ሰውዬ መጨረሻቸው ምን እንደሚሆን አላውቅም። በእርግጥ ለልጃችሁ ሲሉ ዋጋ ከፍለዋል። ግን አሁን ደግሞ ያለው እውነታ እንደዛ አይደለም። ያው እሷ ተልኳን እየፈጸመች ነው። በዚህ ላይ ደግሞ ያው ሴት ልጅና ወንድ ልጅ አንድ ላይ ሲኖር ትልቅ ነገር ይኖራል። ያው እሳትና ጭድ አንድ ላይ አይኖርም። ያው እሳት
ያው ሴት ልጅ በምታደርገው ነገር እንኳን አይደለም ትዳር ሚስት በሌለችበት ባለችበትም እንኳን በዚህ ዘመን አሁን ብዙ ሰራተኞች በቤቱ አባቶች ይደፈራሉ፣ ብዙ ነገር ይደርስባቸዋል። ግን እኔ ከዚህ ድራማ የተባልኩት ለምን የሰው ልጅ ክፋቱ ጥግ ድረስ፣ ሁለተኛ ደግሞ ሰውን ለመበቀል ይሄን ያህል መጓዝ። እግዚአብሔር እኮ ተበቃይ ነው። እግዚአብሔር በቃ ይበቀላል እኮ። እግዚአብሔር ይበቀለው በቃ። በእርግጥ የተደረገብን ነገር ሊያናድደን ዋጋ ሊያስከፍለን ይችላል። በምናየው እሱ ሰውዬ ክፉ ነገር የደረሰበት ሰው ያ የበደለን ሰውዬ ደህና ነገር ላይ ወድቆ እኛ ግን እየተጎሳቀልን ስናይ በእርግጥ ሊያናድድ ይችላል። ግን ደግሞ በእግዚአብሔር ዘንድ ከሄድን ደግሞ እውነት ነው ወገኖቼ፣ ዘመኑ ክፉ ነው። የምድሩን አይደለም ማያሰብ ያለብን፣ የሰማይ ቤት ሞት አለ፣ ሲኦል አለ፣ ስቃይ አለ፣ መከራ አለ። በቀልን እግዚአብሔር ይበቀለው በቃ። ብንችል ያንን ሰው ማናይበት ርቀም መሄድ፣ እኔ እንደዛ ነው መመክረው እንጂ የሰው ልጅ በዚህ ደረጃ ለመበቀል፣ በተለይ ደግሞ አብሮ እየበላ አብሮ እየጠጣ እንግዲህ ጓደኛ ብላችሁ ልብ ጓደኛ ብላችሁ አቅርባችሁ ይሄን ያህል ዋጋ ካስከፈላችሁ ሰው ምንነቱ ይታመናል? ሰው ማንነቱ በምን ይታወቃል? እኔ እግዚአብሔርን ነው የምላችሁ፣ ሰው ጓደኛ አድርጎ መቅረብ በዚህ ዘመን ይከብዳል። አሁን በዚህ ሰሞን የምንሰማውን የዚች የሞዴሏን ታሪክ እየሰማን ነው። የገዛ ጓደኛዋ ጠርታት ነይ ቤቴን ይልኝ ብላ ምን ያህል እንዴት እንዳስገደለቻት ያው በዜና ላይ እየሰማን ነው። እና የሰው ልጅ ይሄን ያህል ለዚህ ለክፋት ለሞት ገለውም እኮ ህሊና ሰላም አያገኝም እኮ። መያዝ አይቀርም፣ አንድ እስር ቤት መበስበስ፣ ሁለተኛ ደግሞ የህሊና ህመምተኛ ሆኖ መቅረት። የህሊና በሽታ ማለት ህሊናው ሰው ገለው መቼስ ሰው ሰላም አግኝቶ የፈለገ ቢደበቅ ከሀገር እንኳን ቢወጣ የህሊና ሰላም አግኝቶ ይኖራል ብዬ አላስብም። ማንም ሰው ሰውን ገሎ ጤነኛ ሆኖ የኖረ ሰው አላየውም። እስር ቤት ውስጥ መበስበስ፣ ከዛ ደግሞ በወቀሳ መሞት፣ ሁለተኛ ደግሞ የሰማይ ቤት የሞት ዋጋ መክፈል ነው። እና ይሄን ያህል እኔ ክፋት ለምን እንደሚጠቅም ባላቅም እህቶቼ ወንድሞቼ፣ የሰው ልጅ ግን ክፉ ባንሆን እላለሁ። ይሄንን ነው የምመክረው። ለማንኛውም ድራማውን ከወደዳችሁት ላይክ፣ ሼር፣ ኮመንት፣ ሰብስክራይብ አድርጋችሁ አበረታቱኝ።